እግዚአብሔር ምን ያልሰጠን ነገር አለ? ፀሐይን እዩዋት፣ ጨረቃንም ተመልከቷት፣ ከዋክብትንም እዩዋቸው። የኛ አይደለም እንላቸው? ከመስጠት የሚበልጥ ምን አለ? ጸሎታችሁ በጣም እንዲያርግ ቅድመ እግዚአብሔር እንዲደርስ ከፈለጋችሁ የተወደዳችሁ ክርስቲያኖች ስጡ። እግዚአብሔር በሀብት ላይ ከሾመን የሁላችን እንዲሆን ነው የሰጠን፣ እንድናከፋፍልለት ነው የሰጠን። ከእርሱ የተቀበልነውን እንደምንሰጥ ነው ማመን ያለብን። በሰጠኸው ጊዜ በልብህ አትጸጸት፣ ቅር እያለህ አትስጥ። ከሰጠህም በኋላ አትዘን፣ ብትሰጥ ደስ ይበልህ። ለአባቶቻችን ለአገልግሎታቸው፣ ለተጋድሏቸው፣ ለርዕያቸው፣ ለተስፋቸው የምትሰጡት ምንም እንኳን ነገር ባይኖር ጸሎታችሁን፣ ፈቃዳችሁን፣ ልባችሁን፣ ምኞታችሁን መስጠት እንኳን እንዴት ያለ ታላቅ ስጦታ ነው ወገኖች። ዛሬም ነገም ለዚህ ገዳም፣ ለዚህ የአብነት ትምህርት ቤት ለዚህ ልንል እንችላለን። ሁሉ ጊዜ እኚህ ልዩ የሆኑ ነፋሳት የሚነፍሱ አይደሉምን? ፀሐይን ሁሉ ጊዜ የሚያወጣ አይደለምን? ንፋስንስ ሁሉ ጊዜ የሚያነፍስ አይደለምን? ዝናብንስ አዝንቦ እክለ በረከቱን የሚያድል አይደለምን? እግዚአብሔር ሁሉ ጊዜ የሚያደርግልን ከሆነ ምእመናን እኛም ሁሉ ጊዜ ለእግዚአብሔር እንድናደርግ ነው የተጠራ ነው ወገኖች። ድህነት መለገስን አይከለክልም። እንደው ብዙ መስገብገብ ነው መለገስን፣ ስጦታ መስጠትን የሚነፍቀው። በዓለማችን ላይ በጣም ብዙ ሰጪዎች ድሆች ናቸው። ምናልባት እዚህ ጉባኤም ውስጥ ከብዙ ባለጠጎች ይልቅ በጣም ብዙ ድሆች ተገኝተው ሊሆን ይችላል። በጣም ሰጪዎች ሕይወታቸውን እንኳን ሳይቀር የሚሰጡ እነሱ ናቸው። ክርስትና በጣም በሚደቆስበት በዚህ ዘመን፣ ገዳማት በጣም በሚቸገሩበት በዚህ ዘመን የቤተ ክርስቲያን ሁለት ጡቶች የአብነት ትምህርት ቤቶችንና ገዳማትን ካላገዘን እመኖኝ ኦርቶዶክሳዊነት መጥፋቱ አይቀር የለም። አንዳንዴ ከተማው ቅምጥልነት ውስጥ ያለ ይመስላል። ገዳማት ተቸግረው ከተማው ደግሞ በቅምጥልነት ተሞልቶ መከራ እንዳያመጣብን ልንነቃ ይገባናል ወገኖች። ከበጎ ስራ ሁሉ መስጠት የሚበልጥ ነው ይላል በዚህ በመልካ ኤዶም በተባለ መጽሐፋችን የተጠቀሰ ቃል ነው። ከበጎ ስራ ሁሉ መስጠት የሚበልጥ ነው ይላል። ይህ የሆነው በቅዱሳት መጻሕፍት አጠቃላይ ትምህርትና እምነት እኛ የሰው ልጆች እንኳን የዳነው በስጦታ ስለሆነ ነው። ልዑል እግዚአብሔር የተወደደ ልጁን ውረድ፣ ተወለድ፣ ሞት፣ ተሰቀል ብሎ ስለኛ ስለሰጠው ነው። የባህሪ ልጁም አንዳች ለራሱ ሳይራራ ራሱን አሳልፎ ስለሰጠን ነው። እኛ እንኳን ሳንቀር የተወደዳችሁ ኦርቶዶክሳውያን የዳነው በስጦታ ነው። ደግሞ እግዚአብሔር ለኛ ያሳየውን ፍቅር በእውነት የገለጠው ከዚህ የሚበልጥ ስጦታ ምን አለው? ሁሉን ነገር ደግሞ እንዲያው እንዴት አይሰጠንም ይላል። እግዚአብሔር ምን ያልሰጠን ነገር አለ? ለዚህ ነው ከመስጠት የሚበልጥ ምን አለ የሚለው ወገኖቼ። ምናልባት እግዚአብሔር ሀብት ከሰጠን፣ ምናልባት እግዚአብሔር በሀብት ጸጋ ከጎበኘን አንድ ነገር መርሳት የለብንም። እግዚአብሔር የሀብትን ጸጋ የሰጠን እንድንሰጥለት ነው፣ እንድናከፋፍልለት ነው። እንዳትረሱ ለሌሎች እንድናደርስለት ነው። የተሰጠን ሁሉ የኛ አይደለም። ጌታ ሆይ ለካ ስጦታን የሰጠኸኝ እንድሰጥልህ ነው እንድንለው ነው፣ እንድንሰጥ ነው የተሰጠን። ለዚህ ነው ከስጦታ የሚበልጥ ምንም በጎ ምግባር የለም ተብሎ የተገለጸው ወገኖቼ። ማር ይስሐቅ ለዚህ ነው በዝናብ የበቀለው በፀሐይ የበሰለው የእግዚአብሔር ገንዘብ ነው ብለህ በትህትና ስጠው የሚለው ለዚህ ነው። የተወደዳችሁ ኦርቶዶክሳውያን ትልልቅ ጸጋዎችን እንኳን በምድራችን ላይ ተመልከቷቸው። ፀሐይን እዩዋት፣ ጨረቃንም ተመልከቷት፣ ከዋክብትንም እዩዋቸው። የኛ አይደለም እንላቸው? በተለይ እንደ ክርስቲያን እግዚአብሔር የሰጠን ስጦታ፣ እግዚአብሔር የሰጠን ጸጋ ካለ ይውላችሁ የኛ ነው የሚባሉት የጋራችን እንዲሆን ነበር የተሰጡት። ጭራሽ እንድናከፋፍልለት ነበር እግዚአብሔር የሰጠን ወገኖቼ። እኛ በግል ለብዙዎች የሰጠውን ብቻችንን ወስደን ጨረስ ነው እንጂ የተወደዳችሁ ኦርቶዶክሳውያን እግዚአብሔር በሀብት ላይ ከሾመን የሁላችን እንዲሆን ነው የሰጠን፣ እንድናከፋፍልለት ነው የሰጠን። ከእርሱ የተቀበልነውን እንደምንሰጥ ነው ማመን ያለብን። ለዚህ ነው እንዳልተቀበለ ሰው የምትመካው ማን ነው የሚለው ቅዱስ ጳውሎስ። የተሰጠን ነው እንድንሰጥ ነው የተሰጠን። አከፋፋዮች ነን ብለን ማመን መቻል አለብን። ስንሰጥ የእግዚአብሔር ቃል እንደሚናገረው ወገኖቼ ከሰጡ በኋላ አለመጸጸት፣ አለመቆጨት። እንደውም የእግዚአብሔር ቃል ምንድነው? በሰጠኸው ጊዜ በልብህ አትጸጸት፣ ቅር እያለህ አትስጥ። ከሰጠህም በኋላ አትዘን፣ ብትሰጥ ደስ ይበልህ።
አቤቱ ላንተ ምስጋና ይገባል ብለህ እግዚአብሔርን አመስግነው። ሰጠህ እንድሰጥ አድርገኸኛልና አመስግነው በለው። የምትሰጠው ባይኖርህም ደስ ይበልህ የሚለው ለዚህ ነው። እንድሰጥ አድርገኸኛልና አመሰግናለሁ። ስትሰጥ ደግሞ ሳትጸጸት ነው የምትሰጠው። ስትሰጥ ሳትጸጸት፣ ሳታዝን፣ ሳይከፋ፣ ሳትጠራጠር፣ ሳይረብሽ፣ ሳያውክ፣ ሳትጨነቅ ስጥ። እንደውም ምንድነው የሚለው እግዚአብሔር ቃል? የሚሰጥ በደስታ ይስጥ ነው የሚለው። በደስታ ደስ ይበል። ሰጪ አድርገኸኛል፣ ተቀባይ አላደረከኝም፣ ሰጪ አድርገኸኛል፣ አመሰግናለሁ እያልክ ስጥ። እንደውም እንዲመለስልህ ሳትጠብቅ ስጥ ነው የሚለው የእግዚአብሔር ቃል። እንዲመለስልህ ሳትጠብቅ ለሚለምን ሁሉ ስጥ፣ ገንዘብህንም የሚወስድ እንዲመልስ አትጠይቀው ነው የሚለው። እጅግ ጥልቅ ትምህርት ነው የመስጠት የክርስትና ትምህርት ወገኖቼ። አትጠይቀው ከሰጠኸው፣ እንዲመልስልህም አታስታውሰው ከሰጠህ። ይህ ምንኛ ጥልቅ የስጦታ ሐሳብ መሰላችሁ ምእመናን። ይሄ ብቻ አይደለም፣ ስትሰጥ ደግሞ አታዘግይ ይላል። እንደውም ምንድነው የሚለው የእግዚአብሔር ቃል? ዛሬ ሂድ ነገ ሰጣለሁና ተመለስ አትበለው። መስጠት ሲቻልህ ማግስት የምትወልደውን አታውቀውምና ይላል ሶሎሞን። ዛሬ ሂድ ነገና ሰጣለሁ እያልክ አታጓጓው። ዛሬ መስጠት ሲቻልህ አታድክመው፣ አትዘግይ፣ አታመላልሰው፣ ደጅም አታስጠናው። ባቦ በስላሴ በሞቴ በሳንቃው ደረቴ እያለ እንዲለምንህም ዕዳ አትሁንበት ነው የሚለው መጽሐፍ ቅዱስ። ስለነዚህ ሐሳቦች እንዴት ጥልቅ ትምህርት አለው መሰላችሁ? በተለይ መጽሐፈ ሲራክ ምዕራፍ 17 ቁጥር 21 ምን ይላል? እሰጣለሁ ብለህ ስታስብ ነገ ሳልስት አደርገዋለሁ ብለህ አትዘናጋ፣ እግዚአብሔር የምክንያት ነገር አይቀበልምና ይልላችኋል። ቀን ቀጥረህ እንዲህ አደርጋለሁ ብለህ ደጅ አስጠንተህ አታድርገው፣ ስጠው ነው የሚለው። ስጠው 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 ነው የሚለው። በማንኛውም ሁኔታ ውስጥ እንኳን ቢሆን መስጠትን እንድንለማመድ ነው መጽሐፍ ቅዱስ የሚነግረን። በማንኛውም ሁኔታዎች ውስጥ የተወደዳችሁ ኦርቶዶክሳውያን፣ የቆሮንቶስ ምእመናን ለቅዱስ ጳውሎስ ገንዘብ ያዋጡት ከስረው እያለ ነው። ስራቸው ከስሮ፣ ንግዳቸው ተበላሽቶ፣ መርከባቸው እየተሰበረ፣ መንገዳቸው እየተሰናከለ ባለበት ሁኔታ እንኳን ገንዘብ ከማዋጣት አላቋረጡ። ምእመናን ስንሰጥ ይባረክልናል። በክርስትና ጥልቅ ትምህርት ማካፈል ማባዛት ነው የሚሆነው። ቀንሳችሁ ስትሰጡ እጅግ ጥልቅ የሆነ መብዛትና መባረክ ነው የሚሆነው። የቀነሰና ያካፈለ ይደመርለታል፣ ያካፈለ ደግሞ ይባዛለታል። ለዚህ ነው በመጽሐፍ ቅዱስ እየነቀነቀ እየጠቀጠቀ በእቅፋችሁ ያስታቅፋችኋልና የሚለው። ለዚህ ነው ምእመናን አይዟችሁ፣ አይቀንስባችሁ። ሲጀመር የባለቤቱ ነው። ማካፈል ስናስብ ደግሞ እጥፍ አድርጎ የሚያመጣ ነው። እንደ ማቴማቲክስ ሕግ፣ እንደ አራቱ መደብ ስሌት፣ እንደ ፓይታጎረስ ቴረም እና ፖስቱሌት እንዳይመስላችሁ። ስትሰጡ ይበዛላችኋል። ለእግዚአብሔር ማበደር ትጀምራላችሁ። እጅግ ጥልቅ የሆነ ሀብት ቢኖር መስጠት ነው ወገኖቼ። ለዚህ ነው ሳይዘገይ እንዲህ በምንም ሁኔታ ውስጥ ያችን ሴት አታስታውሷትም? በምኩራብ ጌታችን ያያት 2 ዲናሯን ወስዳ ስትሰጥ ጌታችን አይቷታል። ከምንም ነገር እንኳን እንደሚሰጥ አያችሁ። አንዳንድ ሰው ሲሞላው ሲተርፈው በልቶ ሲጠግብ ለብሶ ሲያረጅ ተጫምቶ ሲያልቅ መስጠት ነው የሚያስበው። ይሄ ስጦታ አይባልም። ይሄ ስጦታ አይባልም። ጠግቦ ሊደፋው ሲል ይሄ ስጦታ አይባልም። ከጉድለት መስጠት ነው እንደውም የበለጠ ጥሩ። እቺን ሴት አትመለከቷትም? ትዳሯን ሰጠች ብሎ እስኪያደንቃት ድረስ የደረሰችው ምንም ከሌላት ላይ ስለሰጠች ነው። እጅግ የሚጣፍጠው እኮ ክርስትና እኮ ይሄ ነው፣ ከሌለ ላይ መኖር። ለእግዚአብሔር ጥልቅ ፍቅር የሚገለጸው እንዲህ ባሉ ባዶዎች ጊዜ ለእግዚአብሔር የሚደረግ ታላቅ ስጦታ እኮ ነው። ምንም የላት። ለዚህ ነው ቤተክርስቲያናችን እኮ ጸሎትና መጻሕፍት አልሰማችኋቸው? የሚሰጡት ከሌላቸው ላይ ፈቃዳቸውን ተቀብለህ ይላሉ እኮ። ዛሬ የምትሰጡት እንኳን ባይኖር ፈቃዳችሁ ሆነው እንኳን እዚህ መጣችኋል ምእመናን። እግዚአብሔር ይሄን ፈቃዳችሁን እንኳን ይቀበለዋል። ለአባቶቻችን ለአገልግሎታቸው፣ ለተጋድሏቸው፣ ለርዕያቸው፣ ለተስፋቸው የምትሰጡት ምንም እንኳን ነገር ባይኖር ጸሎታችሁን፣ ፈቃዳችሁን፣ ልባችሁን፣ ምኞታችሁን መስጠት እንኳን እንዴት ያለ ታላቅ ስጦታ ነው ወገኖች። ለዚህ እኮ ነው ቅዱስ ዮሐንስ አፈወርቅ የምትሰጠው ምንም ነገር ባይኖር እንኳን 2 ዲናር አለ ይላል። እንደዚህ ሴትዮ ያለ 2 ዲናር እንኳን አለ ይላል። ምን 2 አይን አለ ድሆችን እይበት፣ 2 ጆሮ አለ ድሆችን ስማበት፣ 2 እግር አለ ወደ ድሆች ሄደህ ጠይቅበት ይላል። ምንም ነገር ባይኖር እንኳን
ጣራ አለ አስጠልልበት ይላል። በጣም ብዙ ሀብት አለን ወገኖቼ፣ ምንም እንደሌለን እንዲሰማን አያስፈልግም ወገኖቼ። እጅግ ጥልቅ የሆነው ክርስትና መስጠት ነው ሲባል ምን ይመስላችኋል? እዩ፣ መስጠት የክፋትን ሁሉ ስር ቆርጦ ይጥላል ይላል ሊቁ ቅዱስ ዮሐንስ አፈወርቅ። ለምን መሰላችሁ? የሚሰጥ ሀብት መናቅን ይማራል። የሚሰጥና ሀብት መናቅን የተማረ ሰው ደግሞ የክፋትን ሁሉ ስር ቆርጦ ይጥላል። የሚሰጥ ሰው ከሌላው ላይ አይመኝም። የሌላውን ለመስረቅ አያቆበቁብም። ዝርፊያ የሚባል ህይወት ውስጥ የለውም ወገኖቼ። የሚሰጥ ሀብት መናቅን ይማራል። ለዚህ እኮ ነው በክርስትና መስጠትን ያስተማረን። ለምን መሰላችሁ? ይሄን ዓለም እየናቅን እኮ እንድንሄድ ነው። ተስገብጋቢዎች በሆነ ቁጥር ግን የዚህ ዓለም ገንዘብና ዝና ውስጥ ስለምንጣበቅ ወገኖቼ ሞትን፣ ድህነትን፣ ህመምን፣ ስቃይን እንፈራለን። አያችሁ፣ መስጠትን የሚያክል እጅግ ጽድቅን የምታለማምድ ምን ህይወት ያለች ይመስላችኋል ወገኖቼ? የእግዚአብሔርን በረከት የማያጠፋ ህይወት ቢኖር መስጠት ነው ወገኖቼ። የተዳፈነ እሳት እንዳይጠፋ በረከት በሚሰጥ ሰው ህይወት ውስጥ አይጠፋም። የተዳፈነ እሳት አይጠፋም። የሚሰጥ ሰው በረከቱ መቼ አይጠፋም ወገኖቼ። እጅግ ጥልቅ በረከት የማታጠፋ ብትኖር እቺ ናት መስጠት። ጸሎትን ደግሞ የምታሳርግናት እኮ መስጠት። የእሳት ላንቃ ወደ ላይ መውጣት መከልከል እንዳይቻለው ለሚመጸውቱ ሰዎች ጸሎትን ወደ ላይ ከመውጣት መከልከል የሚቻለው የለም ይላል ማር ይስሐቅ። ጸሎታችሁ በጣም እንዲያርግ ቅድመ እግዚአብሔር እንዲደርስ ከፈለጋችሁ የተወደዳችሁ ክርስቲያኖች ስጡ። ለዚህ እኮ ነው ቆርኔሌዎስን አታስታውሱ? ጸሎትና ምጽዋት ቅድመ እግዚአብሔር አረገ እኮ ነው ያለው። ከጸሎት ጋር መስጠት አለው። አያችሁ ወገኖች፣ ስጡ ሁሉ ጊዜ በመስጠት እግዚአብሔር ሁሉ ጊዜ። አንዳንድ ጊዜ ዛሬም ነገም ለዚህ ገዳም፣ ለዚህ የአብነት ትምህርት ቤት፣ ለዚህ ልንል እንችላለን። ክርስቶስ ሁሉ ጊዜ የሚሰጣችሁ አይደለምን? እግዚአብሔር ስጋውንና ደሙን ሁሉ ጊዜ በቤተ ክርስቲያን የሚያበላንና የሚያጠጣን አይደለምን? ሁሉ ጊዜ እኚህ ልዩ የሆኑ ነፋሳት የሚነፍሱ አይደሉምን? ፀሐይን ሁሉ ጊዜ የሚያወጣ አይደለምን? ንፋስንስ ሁሉ ጊዜ የሚያነፍስ አይደለምን? ዝናብንስ አዝንቦ እክለ በረከቱን የሚያድል አይደለምን? እግዚአብሔር ሁሉ ጊዜ የሚያደርግልን ከሆነ ምእመናን እኛም ሁሉ ጊዜ ለእግዚአብሔር እንድናደርግ ነው የተጠራ ነው ወገኖቼ። በተለይ በዚህ ዘመን ወገኖቼ እጅግ ጥልቅ የሆነ ችግር ውስጥ እንደሆነ እናውቃለን። በዚህ ህይወት ውስጥ ግን ያወቀበት እጅግ ጥልቅ በረከት ማፈሱ ግን አይቀሬ ነው። እጅግ ጥልቅ በረከት አለ። የመቄዶንያ ክርስቲያኖችን ላስታውሳችሁና ላብቅ። የድህነታቸው ጥልቅነት ይላል የልግስናቸውን ባለጠግነት አብዝቶታል ይላል። ደግሞ አለው የድህነታቸው ጥልቅነት የልግስናቸውን ባለጠግነት አብዝቶታል ይላል። በጣም ድሆች ናቸው ግን ደግሞ በጣም ለጋሶች ናቸው ወገኖቼ። ድህነት መለገስን አይከለክልም። እንደው ብዙ መስገብገብ ነው መለገስን ስጦታ መስጠትን የሚነፍቀው። በዓለማችን ላይ በጣም ብዙ ሰጪዎች ድሆች ናቸው። ምናልባት እዚህ ጉባኤም ውስጥ ከብዙ ባለጠጎች ይልቅ በጣም ብዙ ድሆች ተገኝተው ሊሆን ይችላል። በጣም ሰጪዎች ህይወታቸውን እንኳን ሳይቀር የሚሰጡ እነሱ ናቸው። ጥቂት ደግሞ ይኖራሉ ለእግዚአብሔር የተገዙ ያደሩ። እግዚአብሔር የሰጠኝ እንድሰጠው ነው እንዳከፋፍልለት ነው ብለው ያስቡ ደግሞ የሚያምኑ ደግሞ ይኖራሉ። የመቄዶንያ ክርስቲያኖችን ተመልከቷቸው። ድህነት አለባቸው፣ መከራ እየወረደባቸው ነው። ሁሉ ጊዜ ግን ስራቸው መስጠት ነው። እንደውም ምን አድርገው ነበር የሚሰጡት መሰላችሁ? ቅዱስ ጳውሎስ እንደጻፈው ለዚህ ቸር ስራ ደግሞ ለመትረፍ እኛን ይለምኑን ነበር ይላል። ለምነው ነበር የሚሰጡት። ምእመናን እኛ ለእግዚአብሔር ቤትና በእውነት ለተቀደሰው አገልግሎት ለምነን ነው ልንሰጥ የሚያስፈልገው። ለምነን ምን እናድርግ ብለን አሁን እየተለመንን ያለ ነው። ይሄ መቅረት አለበት። ለምነን ማድረግ፣ ተፋጥነን ማድረግ፣ ሳንዘገይ ማድረግ፣ በልግስና ማድረግ፣ በደስታ ማድረግ፣ ሳንሰስት ማድረግ። የመቄዶንያ ክርስቲያኖች የድህነታቸው ጥልቅነት የልግስናቸውን ባለጠግነት አብዝቶታል የሚለው እኮ ለዚህ ነው። በጣም ድሆች ናቸው ግን በጣም ለጋሶች ናቸው። በጣም ስጦታ ይሰጣሉ። እንደዚህ ነው ክርስትና መኖር ያለብን። ካለን ላይ ከፍለን እንድንሰጥ፣ ሁለት ካለን አንድ እንድንሰጥ። ይሄ ነው ስጦታ የሚባለው ወገኖቼ። ለዚህ ነው አሁን በመነሻዬ እንዳነሳውላችሁ መልክአ ኤዶም ከበጎ ስራ ሁሉ የሚበልጥ መስጠት፣ ከመስጠት የሚበልጥ ምንም ነገር የለም፣ መስጠት ነው የሚበልጠው ያለው ለዚህ ነው። ክርስትና በጣም በሚደቆስበት በዚህ ዘመን፣ ገዳማት በጣም በሚቸገሩበት በዚህ ዘመን የቤተ ክርስቲያን ሁለት ጡቶች የአብነት ትምህርት ቤቶችንና ገዳማትን ካላገዘን እመኖኝ ኦርቶዶክሳዊነት መጥፋቱ አይቀር። እንደ ተቀማጠለን አይቀርም። እንደ በላንና እንደ ጠጣን እንደ ገባንና እንደወጣን አይቀርም። ይቀየራል። እነዚህን ሁለቱን ካልደገፍን የአብነት ትምህርት ቤቶች የእውቀት ምንጮች፣ ገዳማት የጸሎት፣ እነዚህን ሁለት ክንዶች እነዚህን ሁለት እጆች መደገፍ ካልቻል እመኑኝ ዛሬ ያለው ይሄ ከተማው ዳር ያለውን መደገፍ ካልቻለ ክርስትና እንደማይቀጥል ድብና አድርገን መነጋገር እንችላለን። መነኮሳቱን ማውጣት ካልቻል፣ ጳጳሳቱን ማውጣት ካልቻል፣ ሊቃውንቱን ማውጣት ካልቻል፣ መስተጋድላኑን ማውጣት ካልቻል
እንደዚሁ አይቀጥልም። እንዳፌዘን አይቀጥል። መከራ የሌለበትን ዘመን ፈጽሞ አትመኙ። ከቅምጥልነት የምታተርፉት ምንም ነገር የለምና ይላል። አንዳንዴ ከተማው ቅምጥልነት ውስጥ ያለ ይመስላል። ገዳማት ተቸግረው ከተማው ደግሞ በቅምጥልነት ተሞልቶ መከራ እንዳያመጣብን ልንነቃ ይገባናል ወገኖች፣ ልንነቃ ይገባ። እንደውም አንድ ሊቅ ምን ይላል? ትልቁ የቤተ ክርስቲያን መከራ ይላል መከራ የመከራ መታጣት ነው ይላል። ቅምጥልነት በዝቶ በክርስቲያኖች መካከል እውነተኛ መከራ ሲጠፋ ያን ጊዜ ነው የቤተ ክርስቲያን መከራ ይላል። ዋጋ እንከፍላለን። ነገ ዛሬ ብለን ካልሰራን፣ ገዳማቱ እንዳይራቡ፣ የአብነት ተማሪዎቹ እንዳይፈቱ ስራ ካልሰራን ነገ ዋጋ መክፈላችን አይቀርም።